እኔ እንዴት እኔ የሚላችሁ ሃይሜ በፊት ይሄ ልጅ ቅዱሴ ነው ማን ነው? ቅዱሴን በፊት ታውቃለች ወይስ ምንድን ነው ነገሩ? እኔ ጥያቄ የሆነብኝ ይሄ ነው። ትናንትና አንድ ወሬ አልሞላ ልጅ እሱ ይከፋል ምናምን ቅዱሴ ይከፋል ምናምን ያለችው ብሩኬ 1 አመት አብረው የቆዩ አላሰበችም። እንዴት ቅዱሴ ትናንትና አገኛ 1 ወር አልሞሉም እሱ ይከፋል። እሱ ሲከፋ ደግሞ አልፈልግም ትላለች። ዛሬ አልቀርም ሊሄድ ነው ደግሞ የኔም ሰላም ይሰጠኛል ለአንተም ሰላም ይሰጠኛል። ስለዚህ እኔ አልቀራም ሊሄድ ነው አለች። ስለሚናት ቡርኬም እንዳያችሁ ነው እምቢ ብላ ረገጣ ነው የሄደችው። እምቢ ብላ ደግሞ ሊንዳ ያለቀሰች ነው አለች። ስለ ሊንዳ አንቺ ምን አገባሽ? ብሩኬ ሃይሜ ሊንዳ አንቺ ልትገፋፍታል ብሩኬ ልትቀማን አንቺ እንዴት በር ከፍታለሽ? እውነቴ ነው የሚላሽ አንድ ጊዜ እውነትሽ ነው ስለት ብሩኬ እውነት ነው ያለች ነው የቀለድሽ ነው ወይስ እኔ አልቀበልም ይሄ ነገር ያለ አራ ውሸት አይደለም እውነት ነው ያለች ነው። እምቢ ብላ ነው የሄደች። ይቀሪ ምን አረጋለሁ ሲቀሪ እኔ ለአንተ ምን አረጋለሁ ያለች ነው። ይቀሪ እንድትቀሪ ፈልጋለሁ ያለ ነው። እንዴት የትናንትና አገኘች ልጅ እሱ ሲከፋ አልፈልግም ትላለች። ሃይሜ ብሩኬ አልከፋም 1 አመት አብራችሁ ቆያችሁ አልከፋም የትናንትና አገኘሽው ልጅ ይከፋል ትላለሽ። ሃይሜ ተይ እንዴት ነገሩ ወይስ በፊት ልጁ ጋር እኔ እንጃ ወላሂ እኔ ጥያቄ አሁንም ጥያቄ የሆነብኝ በፊት ልጁ ታውቃለች ወይስ እንዴት ሰው እንዴት 1 ወር ተገባባል ልጁ ጋር እንዴት ሆኖ ነው እንደዚህ አምና እንደዚህ አብረን ልትሄድ የቻለችው? ለ1 ወር ነው 1 ወር ነው ልጁ የምታወቀው 1 ወርም አልሞላም። እንዴት ወይስ በፊት ታውቃለች ይሄ ልጅ ቅዱሱን በፊት ነው የምታወቅ እንጂ ዛሬ ተነሳ ሁሉም ነገር እንዴት አምና አገር ለቃ ልትወጣ የቻልሽ ሴት እንዴት? ይሄማ ውሸት ነው። በፊት ታውቃለች እንጂ ዛሬማ አይደለም። ዛሬ አገንታ እንዴት ቅዱሴን ዛሬ አገንታ አብረ አገር ልትለቀቅ እንዴት ቻለች? ኧረ ይሄ ደግሞ ውሸት ነው። የእሱ ቆረቆረች። አሁን ቅዱስ ይከፋል ያለች ነው። ቅዱስ ይከፋል ቅዱሱ አቤት የፍርድ ቤት ለማን እንጮህ? ማንም አልሰማ። ብሩኬ ዛሬ ያለቀሰ ነው። እውነቴ ነው የምላችሁ እውነቴ ነው። ዛሬ መልእክት ጥሩ መልእክት አስቀምጧል። ያሰብኩኝ ያለኝ ኢንሻአላህ አላህ ከደረሰ የእናንተ ስም አደርጋለሁ ያለ ነው። አላህ ያደርግክ ወንድሜ፣ በርታ ኢንሻአላህ ትልቅ ቦታ ትደርሳለህ። አይዞክ። እውነቴ ነው። ማያልፍ ነገር የለም። ያልፋል ሁሉም ነገር። ዛሬ ነገ አይደለም፣ ነገ ደግሞ ዛሬ አይደለም። ሁሉም ያልፋል። አይዞክ። በጣም ወላሂ በጣም ይደብራል። እውነቴ ነው የምላችሁ በጣም ይደብራል። እንዴት በቃ ወንድ ልጅ እንደለቀሳል እንደዚህ ወላሂ ስለቀሳት ስለምናት እምቢ አለ ረገጣ ሄደች። ወላሂ የትናንትና ያገኘችው ልጅ ይከፋል እሱ አለች። ፊት ለፊቱ ነው እንደዚህ ያለችው። አረ ሃይሜ ተይ ሃይሜ ያረሽው ሁሉም ነገር ጥሩ አይደለም። ተይ ይቆጭሻል በኋላ ተይ። እንዴት ልጅቱ ደግሞ ተለቀሳለች። ልጅቱ ትናንትና ነው። ስለ ልጅቱ አንቺ ምን አገባሽ? ብሩክ ሃይሜ ምን አገባሽ? ተይ። እሷ እኮ አውቃ ነው አንቺን ወዲ ጎና አደርጋ ብሩኬ ልትቀማ ነው እሷ እንደዚህ ስትሆኑ እንጂ ብሩኬ እሱ ጋር አላወራም። እሷ ደግሞ እንደ ብሩኬ ጋር ተስማምቶ ያወሩ እንደዚህ መስላ ነው ብታወራ ራሱ ማለት ነው። ተይ ሃይሜ ይቆጭሻል በኋላ ተይ። ብሩኬ እንደዚህ ከፍቶ እንደዚህ ሲለቀስ ትተሽ ረገጠሽ ልትሄዳለሽ ሃይሚዬ። አረ ኖር ነው የሂምባ ተው። እንጃ የወንድ ሂምባ ጥሩ አይደለም ለአንቺም ራሱ። እውነቴ ነው የምልሽ። ተይ ግፍ አለ እኮ። እውነቴ ነው የምልሽ። ወደሱ ትተሽ ቆየሽ እኮ ተተሹ የወንደሱ ሂምባ ትተሻል።
አሁን ደግሞ የወንድ ልጅ ሲምባ ጥሩ አይደለም። እንደዚህ ኧረ ጉዴ በጣም ከባድ ነው። እውነቴ ነው የምላችሁ። ብሩኬ በዛሬ በጣም ከፍቶ አብሽር እንግዲህ ምን ይደረጋል። ህይወት እንደዚህ ናት ወላሂ። ዛሬ ጨለማ ነች፣ ነገ ደግሞ ብርሃን ነች። አይዞክ ወንድሜ፣ ምን ይደረጋል እንግዲህ። ህይወቱን መርጣ ሄዳለች። እምቢ ብላ ሄደች። ምን ይደረጋለች? ለምናት እምቢ አለች። አትሂጂ ተይ ቅሪ ስላት አለ እኮ ትናንትና ሂጂ ያልክ ትናንትና ወዳ ሂጂ ያልክ፣ ስለዚህ ተስፋ ቆርጫለሁ ያለች ነው። ዛሬና ትናንትና አንድ ነው። ሳምንት አልሆነም፣ አንድ ነው። ትናንትናም ዛሬም አንድ ነው። ምን እንትኑ አለ እንዴ? ስለዚህ ትችላለሽ መቀራት። ሁሉም ነገር ይጅሻለ ሃይሚ፣ ሁሉም ነገር። ይሄ ልጅ አስወጥሸሽ ከማልሽ እንደ ድሮ መልሽስ ብሩኬ ጋር ብትሆን ማንም አልከለከለሽም። ራስሽ ነው እንደዚህ ብታደርጊ። እኔ እንጃ አንዳንድ ጊዜ እኔ አምንሻለሁ፣ እንደዚህ ውስጥ አትገቢም ያንቺ ሃይሜ ተይ እኔን ያሾፍሽ ነው ያለ ነው። እኔ እኮ የትናንትና የዛሬ አንድ አይደለም። ይቀየራለሁ፣ ሰው እኮ ቀይራለሁ፣ እንደ ድሮ አይደለም እኔ ያለች ነው። ተይ ያላት ስለምናት እኔ ያውቃለሁ አንቺ እዚህ ውስጥ አትግብም፣ ስለዚህ ተይ ቅሪ ያለ ስለምናት እምቢ ብላለች። እምቢ ብላ ረገጣ ሄደች። ምን ይደረግ እንግዲህ ከዚህ በላይ ምን ይደረግ? ብሩኬ ሊሞት ነው እንዴ? እምቢ ብላ እንደዚህ ፊቱ እንዳያችሁ ነው። ፊቱ ለቅሷል፣ በጣም ከፍቷል። ተይ ያላት ቅሪ ያላት በፊቱም ለምነዋል፣ ሳምንት ለምነዋል፣ እምቢ አለች። እዚህ ላይ ያደረሰች ሃይሜ ናት። ዳኔ ነው ምክንያቱ። መጀመሪያ ዳኔ ነው። ከዳኔ ደግሞ ሲጨርስ የሆነ ነገር አመጣ ብሩኬ። ደግሞ እሷም አንድ ልጅ አመጣ። እንደዚህ በጥብጦ ስንት ወሬ፣ አሁን 2 ወሬ ገቡ። ዛሬ ደግሞ ልትሄድ ያለች ትናንትና ወዳም ጠርታ፣ ዛሬ ደግሞ ቅሪ አትሂጂ ያለ ነው። እምቢ ብላለች። እምቢ ነው። ነገ ሊሄድ ነው። እኔ እኮ ዛሬ አገኝሻለሁ ስላልክ ቀራውኝ። ዛሬ ሎን ሊሄድ እኔ እንደዚህ ሲያልክ አንተ ደግሞ እኔ ቀራውኝ፣ ደግሞ ነገ ነው የሚሄድ ያለች ነው። መንገዱ ሰላም አደርግሽ ብሎ መጨረሻ ላይ ሸኛ። ምን ይደረጋል? ሂጂ ሳላት እንደዚህ ነው የምትሸኝ። ፊቴ አይኔን እይ ያለች ነው። በጣም ከባድ ሁኔታ ነው ለብሩኬም። እውነቴ ነው የምላችሁ እንግዲህ